ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደወንዝ ብዝት ይበልልኝ ያልኩኝ እንግዲህ ዛሬም በብሩክና በሃይሚ ቪዲዮ በአዲሱ ቻናል ላይ ድጋሚ ተከስቼላችኋለሁ። እንግዲህ ቻናል አዲስ ስለሆነ የእናንተን እገዛ ይፈልጋል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንና እስከ መጨረሻው መመልከታችሁን እንዳትረሱ እያልኩኝ እንግዲህ ለብሩክና ለሃይሚ የመፍትሄ ሀሳብ ይሆናሉ ማን ጋር ነው ጥፋቱ ያለው ብለን በዚህ ቪዲዮ እየተወያየን ሀሳብ እየተሰጠን እንገናኛለን። እናንተም ሀሳብ አስተያየት ካላችሁ ኮሜንት ላይ እያስቀመጣችሁ ነገሮችን ወደ ሰላም በመመለስ ወይም ደግሞ የነሱን ሰላምና እርቅ የምንፈልግ ሰዎች አንድ ላይ ሆነን የመፍትሄ ሀሳብ ብናቀርብ ባይ ነኝ። እንግዲህ ፋሚሊዎቼ ሰሞኑን የተለቀሉትን ቪዲዮዎች አይታችኋል። ትናንትም ከትናንት ወዲያም ከፍፄና አብሳላት ብሩክና ሃይሚ ጋር እየተለቀቁ ያሉ ቪዲዮዎች አሉ። አብዛኞቻችሁ ፍፄና አብሳላትን ከብሩክ ህይወት መውጣት እንዳለባቸውና ከብሩክ ህይወት መራቅ እንዳለባቸው ሃይሚ አብራው እንድትሆን የሚፈልግ ከሆነና ብሩኬ ለሃይሚ ቦታ ካለው ፍፄና አብሳላት ካጠገቡ መራቅ እንዳለባቸውና የሁለቱን ነገር ምንም አይነት ነገር መስማት እንደሌለበት ለነሱ ጆሮ መስጠት እንደሌለበት ስታወሩ ነበረ። በተቃራኒው ደግሞ እንደዛው ሃይሚ ጥፋተኛ ሆና ሃይሚ ነገሩን ማስተካከል ያለባት እሷ እንደሆነች ይቅርታውን መቀበል እንዳለባትና ይባስ ብሎ እሷም ይቅርታ ጠይቃ ነገሩን ወደ ነበረበት መመለስ አለባቸው ብላችሁ የምታስቡም ሰዎች አላችሁ። እኔ ከየትኛው ወገን እንደሆንኩኝ አሁን ልንገራችሁ። እኔ ከዚህ በፊትም የቀረጽኩት ቪዲዮዎች አይታችኋል። ብሩኬ ጥፋተኛ ነው ብዬ አላስብም። ምክንያቱም መጀመሪያም ፋሚሊን ህይወቷ ውስጥ አስገብታ ወይም ደግሞ የሁለቱ ግንኙነት ላይ ፋሚሊን ጨምራ ነገሩ ሌላ መስመር እንዲይዝና መስመሩን እንዲስት ያደረገችው ሃይሚ እስከሆነች ድረስ ብሩኬ ጥፋት የለበትም ብዬ እማስብ ሰው ነው። በቃ እንደ አብዛኞቻችሁ ማለት ነው። አሁን የምታስቡ ሰዎች አላችሁ ፍፄም አብሳላትም ጥፋት የለባቸውም። እቺ ልጅ አሁንም ድረስ ትናንት ማታም የተለቀቀው ቪዲዮ ታችኋል አይደል? አሁንም ድረስ አልፈልግህም የሚለው ቃል ከአፏ ደጋግሞ እየወጣ ነው። የሰው ልጅ ደግሞ የማይፈለግበት ቦታ ለሰከንድ መቆየት የለበትም ባይ ነው። ፍፄ ያቺን ነገር ስለሰማና ያቺን ነገር በጓደኛው ላይ ስለተመለከተ ለምን ሰው ስለሚያስፈልግህ አንተ ይሄው ብሎ አብሳላትን ይዞ መጥቶ ነገሮችን ለማስተካከል የሞከረበት መንገድ ስህተት ነው ብላችሁ የምታስቡ ከሆነ እኔ እንደኔ ስህተት አይደለም። ፍፄ አብሮ አደግ ጓደኛው ነው። በጣም ብዙ ጊዜ ብዙ ነገር ያሳለፉ በጣም ምክንያቱም ከሃይሚ ይቀድማል ብዬ ስለማስብ ነው። ኦኬ ሪሌሽንሺፓቸው ከፍፄ የበለጠ ቦታ ሊኖረው ይችላል። ብሩኬ ለሃይሚ ከፍፄ የበለጠ ቦታ ሊኖረው ይችላል። አላቅም ደግሞ ፍቅረኛው እስከሆነች ድረስ የነገ ሚስቱ ነኝ ብላ የምታስብ ከሆነ ኤቭሪቲንግ ሌላ ነገር አለ አይደል? ከዛ አንፃር የሚመጣው ነገር የሚሆነው ነገር ለብሩኬ የሃይሚ ሊበልጥ ይችላል። ቢሆንም ፍጹም እንደ ጓደኛ እንዳይጎዳበት ስለሚፈልግ እንዳይከፋ ስለሚፈልግ ነው ከአብሳላት ጋር ጊዜ እንዲያሳልፍና ከቻለ ሃይሚን መርሳት እንዲችል ለማድረግ ስለሚፈልግ ነው እንደዚህ አይነት ነገሮችን እያደረገ ያለው። ፍፄ ላይ አንፍረድ እያልኩ ያሉት ለዛ ነው። የትኛውም ሰው ላይ መፍረድ ባይዜ ነገ ቁጭት ነው። ምክንያቱም ማን ምን አድርጎ ማን ምን ሆኖ እንደሆነ ምንም የምናውቀው ነገር ስለሌለ እኔ እንደኔ ድጋሚ ሃይሚ ጋር ሄዶ እንደዚህ አይነት ነገር ለማስተካከል ባይጥር ባይነኝ። በቃ አያስፈልግም። ሃይሚ በጣም አብዝተዋለች፣ ተጨማልቃለች። በቃ ኤፍሬም ደግሞ መጀመሪያ ነገሮችን ቆስቁሶ ሌላ መስመር ውስጥ ከቶት አሁን ድጋሚ ሁለቱን አገናኝቶ ይቅርታ ለመባል ምንም የማይመስል ነገር ነው እየተደረገ ያለው። ምንም የማይመስል ነገር ማለት መጀመሪያ ማስታረቅ እየቻለ መጀመሪያ ነገሩን መፍታት እየቻለ መጀመሪያ ያንን ይሄ ሁሉ ነገር ሳይፈጠር ማስቆም እየቻለ እንደ ትልቅ ሰው እንደበሰለ ሰው እንዳቂ ሰው እኔ እንደ ጋሽዬ ይቅርታ ልብ ላይ ያላችሁ አይመስለኝ። እኔ ጋሽዬ ምርጥ አባት ነው። ነገሮችን ለማስተካከል ነገሮችን ወደ ነበርበት ለመመለስ ሰላም ለመፍጠር በጣም የሚተጋና እኔ የሚገርም አባት ነው ያላችሁ። ኤፍሬም ሃይሚም ሆነ እኔ ኤፍሬም መጀመሪያም ብያችኋለሁ የረገጠበት ሰላም የለም። በቃ ነገሮችን ለማስተካከል ጥረት አያደርግም ለማበላሸት እንጂ አሁን ከረፈደ ምን ማለት ነው? እቺ ልጅ የራሷ የሆነ መስመር ውስጥ ገብታ አስበው። አንተን አምጥታ በአንተ ምክንያት ነው ከብሩክ ጋር ሌላ ነገር ውስጥ የገባችው። አንተ እንደዛ ስትሆን አንተ ወንድሜ እንደዚህ አድርጎ ወንድሜ እንደዚህ ሆኖ ወንድሜ ተሰርቦ ምናምን እያለች ነው ከብሩክ ጋር እንደዚህ ተጣገበ ውስጥ የገባችው መጀመሪያ። ኤፍሬም ግን ነገሮችን ማስተካከል የበሰለ ጭንቅላት ቢኖረውና ራሱን ብያችኋለሁ እኮ ነገ እንደ አማች የሚተያዩ ሰዎች ናቸው እነዚህ ልጆች። አሁን ላይ ካፋቸው ያወጡት ቃላት፣ አሁን ላይ የተሰናዘሩት እጅ፣ አሁን ላይ ያነሱት እጅ ነገ ይቆጫቸዋል። በቃ ይሄንን ሁሉ ደግሞ ያመጣችው ሃይሚ ነች። እነዚህ ልጆች እንደዚህ እንድትያዩ በቆሪጥ እንድትያዩ ያደረገችው ነገ መንገድ ላይ ይሄ ልጅ ላለማየት ብሎ መንገድ የሚቀይርበት ሁለት ያለ ሊፈጠር ይችላል።
ዛሬ ግን ነገሮችን እንደማስተካከል አሁን ከረፈደ ሃይሚ ሁኔታዎችን ልታስተካክል እሱን ይዞ መሄድ ይሄ ተገቢ አይደለም። ኦኬ ልጅቷ ፈቃደኛ ብትሆን እሺ፣ ግን እሷም ፈቃደኛ አይደለችም። አልፈልግህም የሚለው ቃላት በተደጋጋሚ ይወጣ። እኔ ለአንድ ደቂቃ አልቆይም እያልኳችሁ ነው ፋሚሊ፣ ለሰከንድ አልቆይም። አልፈልግህም የተባልኩበት ቦታ ላይ ይቆጨኛል። በመሄዴ ነው የሚቆጨኝ። ኢሶክ ብሩክ ሊያፈቅራት ሊወዳት ይችላል። ለሷ ስሜት ሊኖረው ይችላል። በጣም ብዙ መስዋዕትነት ከፍሎ ሊሆን ይችላል። ህይወቱን ቤዛ አድርጎ ሊሆን ይችላል አይደለ? በጣም እነዛ ሴቶች እሱ ህይወት ላይ የመጡት እሱ ፈልገው መጡ እንጂ እሱ ፈልጎ አልሄደም። እነሱ እሱን ፈልገው ነው የመጡት። የትኛውም ወንድ ደግሞ እንደ ብሩኬ አይነት ወንድ ተፈላጊ ነው። እቺ ልጅ ለሰከንድ ከአይኑ ብታጣ ወይም ደግሞ ለሰከንድ ብቻውን የሆነ ቦታ ቢሄድ የትኛውም ቺክ ለመጥበስ የምትጥረው አይነት ሴት ነው፣ ወንድ ነው አይደለም እንዴ? ይሄ ጥያቄ ውስጥ ሊገባ የሚችል ነገር አይደለም። የብሩኬ ታማኝነት ነው ወሳኙ። የብሩኬ ውስንነት ነው ወሳኙ። በቃ ብሩኬ ለሷ ያለው ቦታ፣ ከብሩኬ ጋር ያላት ግንኙነት፣ ብሩኬና እሷ መሀል ያለው ፍቅር፣ የፍቅር ጥንካሬ እንጂ ወሳኙ የትኛውም ሴት መታን ይወድሃለሁ፣ እኔ አፈቅርሃለሁ ከኔ ጋር ነው ስላለችው የሚመጣ የሚቀየር ምንም ነገር የለም። ምንም ነገር የለም የሚመጣ የሚቀየርም ነገር። ብሩኬ እናቱ ልጅ ነው በቃ። እኔ አሁን እንደውም ከማናቸውም ቢርቅና መጥቶ ቡታጅራ ሙሽዬ ጋር ረፍት አድርጎ ቢመለስ ነው የሚሻለው። በቃ ለየትኛውም ነገር ወሳኙም የሚሆነውም ነገር መጥቶ እዚህ ረፍት አድርጎ ነገሮችን አገናዝቦ ማሰላስሉም ይሁን ከጋሽዬ ጋር ማውራት ካለበት ከጋሽዬ ጋር አውርቶም ይሁን ኤቭሪቲንግ ነገሮችን አስተካክሎ መመለስ አለበት ብዬ የማስበው እዚህ መጥቶ ነው ረፍት አድርጎ ነው በቃ ሊሆን የሚችለው እንደዛ ነው። ማድረግም ያለበት ያንን ነው አረ እንደ ፋሚሊ እንደኔ ይሄ የኔ ሀሳብ ነው በቃ። ምክንያቱም ሃይሚ በጣም እየተጨማለቀች ስለሆነ ነገሮችን እያጋነነች ወደ ሌላ መስመር እየወሰደች ስለሆነ ምን እሱ ብቻ ነው እንደሚወዳት እሱ ብቻ ነው እንደሚያፈቅራት። ሲጀመር ፍቅር አንድ ሰው ካለፋበት እኮ የትም አይደርስም። እቺ ልጅ ዛሬ ለምኑ ይቅርታ ቢላትና አብራ ብትሆንና ብታ ከነገ ወዲያ የሆነ ምክንያት ፈልጋ እኮ ልትጣላት ትችላለች። ከነገ ወዲያ የዛሬ የሆነ ነገር ፈልጋ ልትሄድ ትችላለች። አይሆንም። ፈልጋው ከውስጧ ነው መሆን ያለበት። በጣም ብሩኬን እየተናገራችሁ ያላችሁ ሰዎች ስላላችሁ ነው አሁን ይሄን የተናገርኩት። ብሩኬ ምንም ስላላጠፋ ማለት ምንም አላጠፋም። ብሩኬ ምንም ጥፋት አላጠፋም። ነገሮችን ሶልቭ ለማድረግ እየሞከረ ነው፣ ለማስተካከል እየሞከረ ነው። የተሳሳተውን አቅጣጫ ያንን መስመር ወደ ነበረበት ለመመለስ በጣም ጥረት እያደረገ ነው። በጣም ከሚባለው በላይ እኔ ምን እንደምላችሁ አላቅም። አሁን ይሄ ልጅ ሊወቀስ የሚችልበትን ምክንያት እኔ አላቅም። በቃ ለምንድን ነው የሚወቀሰው? ለምንድን ነው የሚወቀሰው? ምን አጠፋ ይሄ ልጅ? እስቲ ይሄ ስተሰርተ ይሄ የአብዛኞቻችሁ ጥያቄ ወይም ደግሞ የአብዛኞቻችሁ ስህተት ነው ብላችሁ የምታስቡት ነገር ሴት እየቀያየረ ሲመጣ አልቀያየረም እሱ ሴት እየቀያየረ 3 ወር ሙሉ ሲያሰቃየ ተስፋ ቆርጣለች። አሁን እቺ ልጅ አትመለስም። ኤቭሪቲንግ በጣም ብዙ ለመጫር የምትሞክሩ ሰዎች አላችሁ። ሁለተኛ ፍጹምና አብሳላትን ካጠገብ ሀርቅ። እነሱ ናቸው ያንተን ህይወት እያበላሹ ያሉት። ፍጹም እኮ አብራ አደግ ጓደኛው ነው። ብሩኬን ጠንቅቃ አድርጎ የሚያቅሰው እኮ ነው አይደል? ብሩኬ እንዳይጎዳበትና ብሩኬ ያለበትን ሁኔታ ስለሚያውቅና ስለሚረዳ አጠገቡ ማን ነበረ? ከሱ ውጪ ሲጀምር ከፍጹም ውጪ አጠገቡ ማን አለ? አሁን ላይ እናንተ መታረንቋት መታመጉሳት የምትወዷት ሃይሚ ራሷ ብሩኬን መንከባከብና አብራው መሆን ባለበት ሰዓት ነው አሁን ሌላ ቦታ ሆና ራሷ። ለምንድን ነው የሃይሚ ጉዳት ማይታይ ልትሉ ትችላላችሁ? ራሷ ናት ያመጣችሁ። ያሁን ራሷ ይሶከ ከዚህ በፊት ከሴቶች ጋር ስታያለ ልትናደድ ትችላለች። ሴቶች እንደዚህ ያሉ ሲመጡ ልትጨነቅ ትችላለች። ውስጧ ሊያዝን ይችላል። አሁን ግን ይሄንን ጥፋት ያጠፋችው ራሷ ነች ነው በቃ። መስመር ውስጥ ፋሚሊ አስገብታ ህይወቷ ሌላ ነገር ውስጥ አላቅ የሆነ ሚዛን ላይ ማታስቀምጠው ነገር አለ አይደል? ሁለት ነገር በቃ ብሩኬ ያላት ቦታ ሌላ ነው፣ ለፋሚሊው ያላት ቦታ ሌላ። ባላንስ ሊያደርግ የማይችል ነገር ሁለቱንም አምጥታ ለማስቀመጥ ሞከረች፣ ለማወራረድ ሞከረች ልብ ውስጥ። ይሄኔ ማን ነው ፋሚሊ ስለሚቀርብ ብሩኬ ይጣሳል ማለት ብሩኬ ገለጭ። ይሄ የማይሆን ነገር መግባት የለበትም። ቢገባ ራሱ ወንድም አይደለም። ጋሽዬን የመሰለ አባት አለ፣ እሙሽን የመሰለች እናት አለ። እንደዚህ ያሱንም መግባት ያለበት ከገባ
ምክንያቱም የሁለታችሁን ሰላምና ፍቅር የበለጠ ስለሚፈልጉ ስለሚወዱት ፋሚሊም የሚያውቀው ነገር ስለሆነ ማለት ነው። ስለዚህ የሀይሚ ጥፋት ኤፍሬም ነገሮችን ተናግራ ኢትሶኪ ኤፍሬም የረገጠበት ሰላም አይደለም ምናምን ብያችኋለሁ አይደል? ለምን ትንሽ የበሰለ ሰው ነው ብዬ ስለማላስብ ግልጹ ልንገርህ፣ እንደተማረ ሰው ስለማያስብ ነው። የበሰለ ሰው በትህትና ነገሮችን አስተካክሎ ለመሄድ ይሞክራል። ግልፍተኝነት፣ ኃይል ለመጠቀም ሞከር ኤቭሪቲንግ በጣም ብዙ ነገር። ብሩኬ ተረጋጋ ሰው ስለሆነ እኮ ነው። ብሩኬ ታጋሽ ስለሆነ ነው። ያልሆነ ነገር አድርጋል ተብሏል ነበር። በጣም እኮ ብዙ ነገር ተብሏል። ያልተባለ ያልሆነ ነገር አደረገ ተብሎ ከማንም ጋር ተጣልቶ መጥቶ ብሩኬ እንደዚህ ያደርገኝ፣ ይሄ የማይመስል የማይሆን ነገር ነው። ሃይሚ ልብ ውስጥ ብሩኬ ለፋሚሊው ያለውን ቦታ እንዲቀንስ ምናምን የሚያደርግ ማለት ነው። አሁን ማን ነው ትክክል? እኔ ሚዛናዊ የሆናችሁ ለመወሰን ሞክሩ እስቲ። እናንተም ሀሳባችሁን አስተያየታችሁን ኮሜንት በዚህ ምክንያት ብሩኬ ጥፋተኛ ነው፣ በዚህ ምክንያት ሃይሚ ጥፋተኛ ነች ብላችሁ በግልጽ እስቲ ያወሩ። በግልጽ ከወገንተኝነት ውጡ። በቃ ሁለቱ ሰላም መሆን አለባቸው፣ ሁለቱ መታረቅ አለባቸው ብላችሁ የምታስቡ ከሆነ ከወገንተኝነት ወጣችሁ ጥፋተኛው ራሱን አውጥቶ ይቅርታ እንዲል ማድረግ አለባችሁ። አንዱ እየለመነ አንዱ በጉልበቱ እየተሳበ አንዱ ገፍትሮ የሚሄድበት አንዱ ጣልኝ ብሎ የሚገፋተርበት ምንም ምክንያት የለም። ፍቅር ነው። የሁለቱም ትግል ያስፈልጋል። ሁለቱም ባላንስ የሆነ ኃይል ነው ያውጥ የሚገባው። የሁለት ሰው ፍቅር ግንኙነት ላይ አንድ ሰው ብቻውን የሚለፋበት ምንም አይነት ምክንያት የለም። ምንም አይነት ምክንያት የለም። እኔ ከዚህ በላይ ምንም ልላችሁ አልችልም። ፋሚሊ እናንተ ማሳብ አስተያየታችሁን ኮሜንት